የወላጅ እርግማን ያለ በቂ ምክንያት ይደርሳልን? የዑለሞችስ ምላሽ? ወላጆች ያለ በቂ ምክንያት የሚረግሙት እርግማን በልጆች ላይ አይደርስም። አላህ ስብሓነሁ ወተዓላ ፍትሃዊ የሆነ ጌታ ነው። ያለምንም ጥፋት ማንንም አይቀጣም። ታላቁ ዓሊም ኢብኑ ባዝ ረሒመሁላህ ይህንን ሲያብራሩ እንዲህ ይላሉ። ወላጅ ልጁን ያለ በቂ ምክንያት ቢረግመው የእርግማን ተቀባይነት የለውም፣ ልጁንም ምንም አይጎዳውም። ምክንያቱም አላህ ስብሓነሁ ወተዓላ ፍትሃዊ ነው፣ ያለ በደል ሰውን አይቀጣም ብለዋል። ይልቁንም ወላጁ ያለ ምክንያት በመርገሙ ወንጀለኛ ሊሆን እንደሚችልና ልጁ ግን መልካም ተግባሩን እስካከናወነ ድረስ ምንም እንደማያሰጋው ገልጸዋል። እንዲሁም ኢብኑ ዑሰይሚን ረሒመሁላህ ዱዓ ተቀባይነት እንዲኖረው በበደል ላይ የተመሰረተ አለመሆኑ ቅድመ ሁኔታ መሆኑን ያስረዳሉ። ወላጅ በቁጣ ወይም ያለ ምክንያት የሚረግመው እርግማን ወሰን ያለፈ ዱዓ ስለሚባል አላህ ዘንድ ተቀባይነት የለውም። በአጠቃላይ አንድ ልጅ የወላጆቹን ሐቅ እየጠበቀ ሳለ በተሳሳተ መንገድ የሚደረግበት እርግማን አላህ ዘንድ ተሰሚነት የለውም። አላህ ፍትሃዊ በመሆኑ በግፍ የሚደረግን ጥሪ አይቀበልም። ስለዚህ ከወላጆቻችን ጋር መልካም የሆነ ግንኙነትን ማስቀጠል አለብን። የእነሱ የቁጣ የሆነ እርግማን በሕይወት ላይ የሚያመጣው ምንም አይነት ጉዳት የለም።